የቻናላችን ቤተሰቦች ያላችሁ ደህና ናችሁ? ደግዬ ናችሁ? ሁልጊዜ እንደዚህ እየሰራሽ ነው የምትመጪ እንዳትሉኝ። እንግዲህ ታውቃላችሁ የአረብ ሀገር ነገር በስመ አብ ወልድ የአረብ ሀገር ነገር እንግዲህ ታውቃላችሁ ማለት ነው። አይመችም፣ ናይል ቪዲዮ ለመስራት አይመችም። ፈጣሪ ትዕግስቱን ስጠኝ ማለት ነው። ለምንድን ነው ግን? አዎ እና እላችኋለሁማ ያው እንግዲህ ልናወራ ነው ማለት ነው ስለ ቡታጅራ ዩቲዩበሮች። እንደው በጣም እኔ ግርም ይሉኛል። እስከ መቼ ድረስ ነው? እኔ ይሄ ጤንነት አይመስለኝም። ይቅርታ አድርጉልኝ። እና የሚሰሩት ስራ ሁሉ በቃ ረካታቸው ነገረ ስራቸው ሁሉ እኔ በተለይ አብርሽ አሞታል። እርግጠኛማ አሞታል። ይሄ ጤንነት አይደለም። አትያች ራሱ ማለት ነው ሶስቱም አሽኮለሌዎች። ስለዚህ እውነት ለመናገር የቤተሰብ ንቀት ነው ምንድነው? እኔ አልገባኝም ማለት ነው። በዚህ ልክ ለቤተሰብ ክብር ማጣት ነው ምናምን ምናምን የሚሰሩት ነገር ሁሉ በቃ ዝሙት ነው የሚያስተምሩን። ለተመልካች ጥሩ ነገር አያሳዩም፣ አያስተምሩም። ስለዚህ ለምንድነው ይሄንን እንደዚህ አይነት ነገር የሚሰሩት? በእውነቱም ከሆነና አሁን ችግራቸው ተተመልካች አዎ ትክክል ነው ጥሩ ነው ምናምን ስለሚባሉ ማለት ነው በጣም ነው የሚያስጠሉት። የሚሰሩት ስራ ሁሉ ነገር በጣም ነው የሚያስጠላ። ነገር ግን ተመልካች እንደዚህ አይነት ቦታ ባይሰጣቸው ኑሮ እነዚህ ሰዎች በጣም መረብ አይሆኑም ነበር ማለት ነው። ነገር ግን እኛ ትክክል ሁሉንም ቦታ ትክክል ጥሩ ነው ስለምንላችሁ በቃ የሚሰሩት ስራ ሁሉ መጃጃል፣ መግማማት ምናምን። እኔ በቃ ቤተሰብ ራሱ አሁን ማዘዝ አቁሟል። በነገራችሁ ላይ ቤተሰቦቻቸውም ራሱ አሁን ማዘዝ አልቻሉም። ምክንያቱም በቃ የሚሰሩት ስራ ሁሉ በጣም የሚያስጠላ የሚደብር ድብርብርብር የሚል ነገር ነው። ስለዚህ ይሄ ነገር እናንተ አግባብ ነው ብላችሁ ታስባላችሁ? ቅመሞችዬ ማለት ነው። ቅመሞችዬ አግባብ ነው ወይ ብላችሁ ታስባላችሁ? ለምን ይሄ ቪዲዮ ይቀመጣል? ባይዘው ነገር ቤተሰብ ያየዋል። ቤተሰብማ እያየው ልጃቸው ያየዋል ምናምን በቃ እነሱ ሲያዩት ይሄ ነገር አሁን ሼም ነው። ከምሬ ነው የምላችሁ። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ለዚህ ለማይረባ ለትርኪ ምርኪ ገንዘብ ብለው ህይወታቸውን እንደዚህ እያደረጉ በራሳቸው እየቀለዱ ምናምን። እኔ በነገራችን ላይ ደግሞ የሚያስቀኝ ደግሞ ይሄ አብርሽ ልጁ እኔ ግን ልጁን ያሳዝነኝ ማርያምን። ልጁ ግን ያሳዝናችሁ እናንተ። በጣም የሚያሳዝን ደግሞ ጥቁር ራሱን የሚመስል ባህሪያን የወለደው ማለት ነው። እና ስትፈልጊ እሷ ትሰራበታለች። በቃ እኔ ይቅርታ አድርጉልኝና ልጁን የወለዱት ግን ተመካክረው ለመሸቀያ ነው። አለቀ። ልጁን የወለዱት ለመሸቀያ ነው እንጂ እንደዚህ ልጃቸውንማ ፈልገውት አይደለም። ቢፈልጉት እንደዚህ በልጃቸው ላይ አይቀልዱም ነበር። ነገር ግን በልጃቸው ላይ እየቀለዱ ነው ምናምን ነገር እነሱ በቃ። ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው። ይሄ እናንተ በተከታታይ ዝናብ ይዘንባል እዚህ ሀገር። ምንድን ነው ዝናቡ? እኛም እየዘነበ በቃ። አረብ ሀገር ላይ ደግሞ የሚያስጠላው ዝናብ ሲዘንብ በቃ ቤት ውስጥ ግብት ይላል። በቃ መንፎቃፎቅ ነው የሚያስጠላ ነገር ማለት ነው። እና ወይኔ ልብስ ራሱ አጥቤ አልጨርስም። እነዚህ መሀይማን የሆኑ ልጆች ማለት ነው። ልብስ በየቀኑ ነው ማጥበና ስለዚህ እናንተ ምን ትላላችሁ? እስኪ ጋይሶች እየሄዱበት እንሄድበት። በዚህ ልክ እንደዚህ መረብ መሆን መጃጃል ምንድን ነው? የዚህ ያህል እውነት ለመናገር ቤተሰብማ አከበር የሚባል ነገር የለም። ለቤተሰብ ክብር አታው የሌላቸው ናቸው ማለት ነው። እናንተ ተመልካቾች ትክክል ስለምትሏቸው በየሄዳችሁበት የኔ ማር የኔ ፍቅር ስለምትሉ ነው። እነሱ በጣም ቆሻሻ የሆኑት በጣም የሚያስጠሉት እኮ እውነት ለመናገር በቃ መረቦች ናቸው። መረብ አይገዛችሁም። ይሄማ በዚህ ልክ እንደዚህ ረበስ ማአሙልድ። እኔ እንደውም ምለው ራሱ ግራ ገብቶኛል ጋይስ። ምን እንደምል ራሱ አላቅላችሁም ማለት ነው። እነዚህ የተመቱ ምቶች በጣም ነው የሚያስጠሉት። ስለዚህ የሚሰሩት ስራ አግባብ ነው ብላችሁ ታስባላችሁ እናንተ ወይስ አግባብ አይደለም? ቅመሞች አግባብ አይደለም። ግን እናንተ ሄርሜላ የኔ ጀግና ወደፊት ምንድነው ጀግና? እውነት ለመናገር ይሄ አሁን ጀግንነት ነው? ምን ተምራችሁ ነው እናንተ ጀግና? ሄርሜላ የኔ ጀግና፣ ሄርሜላ የኔ ምናምን የኔ ገለመል የምትሉት ሰዎች ምናችሁ ነው የሚያማችሁ? ምን ሰርታ ነው ጀግንነቷን? ይቅርታ አድርጉልኝና ጀግኔ ስትሉ ግርም ነው የምትሉኝ አንዳንዴ። ስለምንነት ነው ጀግናማ አይደለችም። እንደዚህ እየተጃጃለች ራቆቷን እየመጣች ምናምን ነገር ዝሙት ስላስተማረች ጀግኔ ያስብላል። እንዴ ምንም ጀግና አይደለችም። ይቅርታ አድርጉልኝና እንደኔ ማለት ነው።
ስለዚህ የሚሰሩት ስራ ሁሉ አንድም ነገር ጥሩ አይደለም። እንደኔ ማለት ነው። የሚሰሩት ስራ ሁሉ ነገር በጣም የሚያስጠላ፣ ሁሉ ነገራቸው ብልግና ነው። አለቀ ተጠላ። ስለዚህም ከምን ላይ ነው ጀግንነታቸው? ጀግኔ ትላላችሁ። እኔ እኮ እንደው የእናንተ ነገር ግርም ነው የሚለኝ። ስንት ጀግና እያለ ጀግኔ ስትሉ በጣም ታሳዝኑኛላችሁ እውነት ለመናገርና ያለው ነገር ይሄ ነው። በተረፈ ግን እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ላይ እንቀበላለን። ወይኔ እንዴት እንደደበረኝ እናንተ። እኛ ጋር ብርድ አለ፣ ዝናብ አለ ምናምን ነገር በቃ በጣም ያስጠላ እውነት ለመናገር ዝናቡ ብርዱ ምናምን ከምነግራችሁ በላይ ማለት ነው። እንደምን እንደሆነ አላውቅም። የምር በስመ አብ ወልድ መቼ ነው በጋ የሚወጣ? ዘንድሮ ግን በጋው አልቆየም እንዴ? በጋው እንደው ግን ደስ የሚለው ነገር ነው መድኃኒያ በቅዝቃዜው ሄዶ በቅዝቃዜው አለፈልን ማለት ነው። ለኛ ልንሸቃሌትዬ እና ይሄ ነው እላችኋለሁ። በተረፈ ግን ሁላችሁም ሰላማችሁ ብዙ ትትረፍርፍ ይበልልኝ። እናመሰግናለን ኤቭሪባዲ። ሀሳብ አስተያየት ካላችሁ ኮመንት አስቀምጡ። ሰብስክራይብ አድርጉኝ። እስኪ እናንተ የተመታችሁ ማለት ነው ሰብስክራይብ አድርጉኝ። እኔ እንዴት እንዳስጠላኝ ኑሮ ራሱ አስጠልቶኛል። ኑሮ እንደኔ ያስጠላው ሰው ብቻ ይምጣና አንድ ቁጥር ይጣል። ወይኔ አንድ ቁጥር ምንድን ነው ሲያስጠላ ማርያም ስራ